ሰላም ጤና ይስጥልኝ የኢቲቦኖ ሚዲያ ተከታዮች፣ የዕለቱ ሮብ ዜናዎችን ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። ዜናዎቹን በቶሎ እንዲደርሷችሁ ከታች ያለውን የደውል ምልክቱን ይጫኑ። ለፈጣን መረጃ ኢቲቦኖን ይምረጡ። በአዲስ አበባና በመላው ኢትዮጵያ ሰኔ 1 የተካሄደው ምርጫ በሰላም መካሄድ ተዘግቧል። የብልጽግና ፓርቲ አብላጫ ድል እንደሚያገኝ ትንበያዎች ተሰጥተዋል። የመጨረሻ ውጤቶች በቀጣይ ቀናት ይጠበቃሉ። በአዲስ አበባ ብዙ የምርጫ ጣቢያዎች ላይ ዜጎች በሰላም ድምጻቸውን ሊሰጡ ታይተዋል። የጸጥታ ሁኔታው በቅርብ ክትትል ስር ነው። አዲስ አበባ በዲጂታል ሚዲያ፣ ቱሪዝም እና የፈጠራ ዘርፎች የበለጠ ዓለም አቀፍ ትኩረት እያገኘች መሆኗ ተገልጿል። የኢትዮጵያ አየር መንገድ ከጁላይ 2026 ጀምሮ ወደ ሞሪሸስ አዲስ በረራ ለመጀመር አስታውቋል። የአዲስ አበባን ዓለም አቀፍ ያጠናክራል። የኢኮኖሚ እድገቶች የኢትዮጵያ ኢኮኖሚ በ2026 በ9.2% እንደሚያድግ ዓለም አቀፍ ገንዘብ ተቋም IMF ባል ትንበያ። ይህም ኢትዮጵያን በአፍሪካ ፈጣን እድገት ካላቸው ኢኮኖሚዎች መካከል ያስቀምጣታል። የዋጋ ንረት IMF በ2026 የሸማቾች ዋጋ 11.8% እንደሚሆን ገምቷል። የምግብና የነዳጅ ዋጋ ጭማሪ አሁንም ፈተና ሆኖ ቀጥሏል። የውጭ ንግድ ኢንቨስትመንት መንግስት የ2025-26 ዓመት 10.2% ኢኮኖሚ እድገት ዘግብ ገልጿል። የወርቅ፣ ቡና እና ሌሎች ምርቶች ላኪነት እንዲሁም የውጭ ቀጥተኛ ኢንቨስትመንት FDI መጨመር ለዚህ አስተዋጽኦ አድርጓል። የፋይናንስ ማሻሻያዎች የውጭ ምንዛሪ ስርዓት ማሻሻያ፣ የዕዳ መልሶ ማዋቀርና የባንክ ዘርፍ ለውጦች የኢኮኖሚ መረጋጋትን ለማጠናከር እየረዱ መሆናቸው ተገልጿል። ተግዳሮቶች የዋጋ ንረት፣ የጸጥታ ችግሮች፣ የስራ እጥነት እና የውጭ ምንዛሪ ፍላጎት አሁንም ለኢኮኖሚ ዋና ፈተናዎች ናቸው። የኢትዮጵያ የገንዘብ ምንዛሪ የቡና ዋጋና ግብይት በ2026 የብር ምንዛሪ ኤክስቼንጅ ሬት በ2026 ኢትዮጵያ ብር በነፃ ገበያ ስርዓት እየተንቀሳቀሰ ነው። በባንኮች ውስጥ $1 በግምት 154 እስከ 160 ብር ዙሪያ እየተመነዘረ ይገኛል። የኢትዮጵያ ብሔራዊ ባንክ NBE የየቀኑ የገንዘብ መገበያያ ዋጋ በባንኮች ግብይት ላይ ተመስርቶ ይወጣል። የቡና ዋጋ ኮፊ ፕራይስ ኢትዮጵያ በዓለም የቡና ገበያ ውስጥ ከፍተኛ ቦታ አላት። የ2026 የቡና ምርት በግምት 8.5 እስከ 11 ሚሊዮን ባግ ይደርሳል ተብሏል። በችርቻሮ ዋጋ የቡና ደረጃ እየጨመረ ነው። አንዳንድ ቦታዎች እስከ 220 እና እስከ 250 ብር በኪሎግራም ይደርሳል። መንግስት በልዩ ቡና ስፔሻሊቲ ኮፊ ላይ ትኩረት በመጨመር ቀጥታ ከውጪ ገዢዎች ጋር እየሰራ ነው።
የኤክስቼንጅ ኮሚዲቲ ኤክስቼንጅ የዋጋ ስርዓት ከዶላር ዋጋ እና ከዓለም የቡና ገበያ ጋር ተይዞ ይቆጠራል። ዋና ገበያዎች ሳውዲ አረቢያ፣ ዩኤስኤ፣ ጀርመኒ፣ ቻይና ኤንድ ጃፓን። አጠቃላይ ሁኔታ ዶላር ከፍ እያለ ብር ጫና ላይ ነው። የቡና ዋጋ እየጨመረ ገበያዎች ተጠቃሚ ናቸው። ኤክስፖርት ገቢ እያደገ ኢትዮጵያ በዓለም ገበያ እየጠነከረች ነው። ዜና ሳውዝ አፍሪካ የስደተኞች ግፍና የመመለስ ሂደት በአንዳንድ ከተሞች ጆሃንስበርግ፣ ፕሪቶሪያ፣ ደርባን የኢሚግራንት ተቃውሞ ሰልፎች ተጨምረዋል። ብዙ ስደተኞች በግፍና በደህንነት ፍርሃት ምክንያት ከአገር መመለስ ጀምረዋል። ሌላው የአሜሪካ መንግስት በአፍሪካ የቪዛ አገልግሎት የሚሰጡ ኤምባሲዎችን ቁጥር ለመቀነስ እያቀደ ነው። ነገር ግን አዲስ አበባ ከዋና የቪዛ ማዕከላት አንዱ ሆና እንደምትቀጥል ተገልጿል። የአሜሪካ ኤምባሲ በኢትዮጵያ በድረገጽ ላይ አመልካቾች ለተለያዩ የቪዛ አይነቶች መረጃ የሚያገኙበት ቪዛ ዊዛርድ አገልግሎት መኖሩን አሳውቋል። አዲስ አበባ የኤርትራ ነዋሪዎች የኢሚግራንት ቪዛ ጉዳዮች የሚከናወንበት ዋና ማዕከል ሆኖ መቀጠሉ ተረጋግጧል። የ2026 ዓለም ዋንጫን ለመመልከት ወደ አሜሪካ ለሚጓዙ ተጓዦች የዲኤስ 160 ቅጽ መሙላት፣ ክፍያ መፈጸም እና የቪዛ ቃለ መጠይቅ ቀጠሮ መያዝ እንዳለባቸው ኤምባሲው አሳውቋል። የአሜሪካ ኤምባሲ በኢትዮጵያ የዜና እና ክስተቶች ገጹን በተከታታይ እያዘመነ እንደሚገኝ ገልጿል። ሌላ ወርልድ ካፕ የ2026 የዓለም ዋንጫ ውድድር በአሜሪካ፣ ካናዳ እና ሜክሲኮ በጋራ ይካሄዳል። ይህ ውድድር የ48 ቡድኖች የሚያሳትፍ በታሪክ ትልቁ ዓለም ዋንጫ ይሆናል። ፊፋ በ2026 የዓለም ዋንጫ ላይ አዲስ የኦፍሳይድ ቴክኖሎጂ ለመጠቀም ማስታወቁ ተዘግቧል። ይህ ቴክኖሎጂ የውሳኔ ጊዜን ለማሳጠርና ትክክለኛነትን ለማሻሻል ይረዳል። በአፍሪካ የማጣሪያ ጨዋታዎች በመቀጠል ላይ ሲሆኑ ብዙ ብሔራዊ ቡድኖች ለ2026 የዓለም ዋንጫ ቦታ ለማግኘት እየተፎካከሩ ነው። የኢትዮጵያ ብሔራዊ ቡድን በሲኤኤፍ ማጣሪያ ውድድር ተሳትፎ አድርጓል። ከግብፅ ጋር ያደረገው ጨዋታ በተለይ ትኩረት ስቧል። የዓለም ዋንጫ ዝግጅቶች፣ የቡድኖች ዝርዝር እና የምድብ ዕጣ አወጣጥ በቀጣይ ወራት ይፋ ይሆናሉ። የቢቢሲ እና ሌሎች ዓለም አቀፍ ሚዲያዎች የ2026 የዓለም ዋንጫ ዜና ውጤቶችና ትንታኔዎች በተከታታይ እያቀረቡ ነው። ሌላው በጥቂቱ ታዋቂ ተሳታፊ ቡድኖችን እንይ። አርጀንቲና፣ ብራዚል፣ ፍራንስ፣ ስፔን፣ ኢንግላንድ፣ ፖርቹጋል እና ጀርመን ናቸው። ቀጥሎ ውድድሩ የሚጀመረው ከታዋቂ ተጫዋቾች ደግሞ ሊዮኔል ሜሲ፣ ክርስቲያኖ ሮናልዶ፣ ኬለን ምባፔ፣ ጁድ ቤሊንግሃም እና ቪኒሲየስ ጁኒየር ናቸው። መክፈቻ ጨዋታ ጁን 11 2026 ሲሆን ፍጻሜ ጨዋታ ጁላይ 19 2026። የቡድኑ ብዛት 48 ቡድኖች እና 104 ጨዋታዎች ይኖራሉ።
አድማጮቻችን የቦኖ ሚዲያ ዜና እዚህ ላይ ያበቃል። በሚቀጥለው ዝግጅት እስከምንገናኝ በደህና ሰንብቱ።